አሁንም በዚህ ጊዜ ውጭ ያለ ቤተሰብ ወይ ጓደኛ ጋር ለመደወል ኦንላይን እስኪሆኑ ትጠብቃላችሁ? እንደዛ ከሆነ በጣም ተፎግራችኋል። ቤተሰብ ዘመድ ወይ ጓደኞቻችሁ አሜሪካ፣ ቻይና፣ ኖርዌይ፣ አውስትራሊያ፣ ካናዳ እንዲሁም ኩዌት የሚኖሩ ከሆነ በጣም በቀላሉ መደወል እንደምትችሉ ታውቃላችሁ? እነዚያውን በጠቀስኳቸው ሀገራት ውስጥ የሚኖሩ ጓደኛ ወይ ቤተሰብ ካላችሁ በጣም በቀላሉ ኢትዮ ቴሌኮም ባዘጋጀላችሁ ኢንተርናሽናል ቮይስ ፓኬጅ ሞልታችሁ መደወል ትችላላችሁ ማለት ነው። ኦንላይን ገቡ፣ ኢንተርኔት ተቆራረጠ ምናምን የሚያግዳችሁ ነገር አይኖርም። እስቲ ቤተሰብ ወይ ዘመድ ጓደኛ ውጭ ካላችሁ የት ነው የሚኖሩ? ኮሜንት ላይ አስቀምጡልኝ። እነዚህን የኢንተርናሽናል ድምጽ ፓኬጆችን በዕለታዊ ከፈለጋችሁ በሳምንታዊ ከፈለጋችሁ በወራዊ ማግኘት ትችላላችሁ። ፓኬጁን ስልካችሁ ላይ ለመሙላት ደግሞ ከፈለጋችሁ ኮከብ 999 መሰላል አድርጋችሁ በመደወል መሙላት ትችላላችሁ። ከፈለጋችሁ ደግሞ በማይ ኢትዮ ቴል አፕሊኬሽን መሙላት ትችላላችሁ። እንዲሁም ደግሞ በቴሌብር ሱፐር አፕም እነዚህን ጥቅሎች መግዛት ትችላላችሁ። አሁን ይሄን ቪዲዮ በምታዩበት ደቂቃ ዓለማችን ላይ ምን ትልልቅ ነገሮች እየተፈጠሩ እንደሆነ እንገራ። በየ60 ሰከንዱ በቴክኖሎጂ ዓለም ላይ ጉግል ላይ ከ5 ሚሊዮን በላይ ሰርች ይደረጋል። ኤአይ በሺዎች የሚቆጠሩ ቪዲዮዎች፣ ኢሜጆች፣ ቴክስቶች እንዲሁም ቮይሶችን ጀነሬት ያደርጋል። BYD 8 መኪናዎችን ያመርታል በ60 ሰከንድ ውስጥ። ኤለን መስክ $38,000 ይሰራል። በአንድ ደቂቃ ውስጥ የሚፈጠር ሌላ የምታውቁት አስገራሚ ነገር ካለ ኮሜንት ላይ አስቀምጡ። ከ1 ሚሊዮን በላይ የሚሆኑ የቲክቶክ ቪዲዮዎች ይታያሉ። ከ1 ሚሊዮን በላይ የሚሆኑ ፖስቶች ደግሞ ኢንስታግራም ላይ ሼር ይደረጋሉ። አፕል $730,000 ይሰራል። 260 አዳዲስ ህጻናት ደግሞ ይወለዳሉ። እንኳን ተወለዳችሁ። እናንተ ደግሞ ይሄን ቪዲዮ ላይክ ታረጋላችሁ። ይሄን ፔጅንም ፎሎ ካላረጋችሁት ፎሎ ታረጋላችሁ። ይመቻችሁ።